ይሄንን የተለያዩ ስኬታማ የሆኑ ሰዎች ሶሻል ሚዲያ ላይ የሚናገሩት ነገር ነው። የብዙ አመት ኤክስፔሪየንስ ነው። ባይዘው ህይወት ላይ ሪስክ ማኔጀር ሆንክ ማለት ራስን እንድትችል ወይ ደግሞ ኢንዲፔንደንት እንድትሆኑ ያደርጋል። ሰውን ጥንካሬ ፓወር እና ኢነርጂውን ማየት ትጀምራላችሁ። የሰው ልጅ ፈጽሞ የራሱን ፓወር እና ኢነርጂውን ማወቅ አይችልም ይላሉ። ሰላም የዕለታ እርክ ቻናል ቤተሰቦች፣ ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ኢኮኖሚካሊ፣ ፊዚካሊ፣ ሜንታሊ ራሳችሁ ማሳደግ የምትፈልጉ ይሄ ቪዲዮ ለእናንተ ነው። ታዲያ በዚህ ዙሪያ ራሳችሁ ማሳደግ ከፈለጋችሁ ትላልቅ ሰዎች የሚጠቀሙትንና እኔ ራሴ ላይ አፕላይ አድርጌ ለውጥ ያገኘሁባቸውን 4 ዋና ነገሮችን እነግራችኋለሁ። እንዲሁም ደግሞ በመጨረሻ ማንበብ ያለባችሁን 3 መጽሐፎችን እነግራችኋለሁ። ታዲያ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። አንደኛ ላይ ሪስክ ማኔጀር መሆን ነው። ህይወት ላይ ለሚፈጠሩ ለተለያዩ ነገሮች ተጠያቂ መውሰድ ነው። ባይዘው ህይወት ላይ ሪስክ ማኔጀር ሆንክ ማለት ራስን እንድትችል ወይ ደግሞ ኢንዲፔንደንት እንድትሆኑ ያደርጋል። ኢኮኖሚካሊ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በተለያዩ ህይወት ላይ ለምታደርጋቸው ነገሮች ሪስክ ወሰድክ ማለት ኢንዲፔንደንት ወይ ደግሞ ራስን ቻልክ ማለት ነው። ሁለተኛ ደግሞ ማንበብ። ይሄንን የተለያዩ ስኬታማ የሆኑ ሰዎች ሶሻል ሚዲያ ላይ የሚናገሩት ነገር ነው። ታዲያ እናንተም ካሁኑ ማንበብ መለማመድ አለባችሁ። መጽሐፍን ስታነቡ የተለያዩ ጥቅሞችን ልታገኙ ትችላላችሁ። አንደኛ ላይ የምታገኙት ጥቅም የብዙ አመት ኤክስፔሪየንስ ነው። ሁለተኛ ደግሞ የሰውን ጥንካሬ እንዲሁም ደግሞ ፓወር እና ኢነርጂውን ማየት ትጀምራላችሁ። ባይዘው በዚህ ዙሪያ ሪሰርች የሚያደርጉ ሰዎች አንድ የሚሉት ነገር አላቸው። የሰው ልጅ ፈጽሞ የራሱን ፓወር እና ኢነርጂውን ማወቅ አይችልም ይላሉ። ለዛ ነው አንድ ሰው አንድ ነገር ከሰራ በኋላ ብዙ የሚደሰተው ይላሉ። እንግዲህ መጽሐፉን ስታነቡ የተለያዩ አዳዲስ ሀሳቦችን ወይ ደግሞ አስባችሁትን ማታውቁትን አዳዲስ ነገሮችን ከመጽሐፉ ስታገኙ መጽሐፍ መጀመር አለባችሁ። በዛውም ደግሞ ያነበባችሁትን ነገር ለጓደኞቻችሁ ለፋሚሊዎቻችሁ ሼር ማድረግ ወይ ደግሞ ማብራራት ነው ወይ ደግሞ ማስተማር መጀመር አለባችሁ። ባይዘው እንደዚህ ስታደርጉ የመናገር ክህሎታችሁን እያሳደጋችሁ ነው የምትሄዱት። ሶስተኛ ደግሞ ብቻህን መሆን ማለማመድ አለበት። ብዙ ሰው እንደማይስማማበት እርግጠኛ ነኝ። ነገር ግን በጣም ፓወርፉል የሚያደርጋቸው ነገሮች ውስጥ አንዱ ብቻህን መሆን ማለማመድ ነው። አሁን ላይ አብራቸው የምትውላቸው ጓደኞች ሊሆኑ ይችላሉ። የተለያዩ ሰዎች ሁሉ ጊዜ አብሮክ አይሆኑም። ሁሉ ጊዜ እስከ ዘላለም አብሮክ ስለማይኖሩ አሁኑኑ ለብቻ መሆን መለማመድ አለብህ። እርግጠኛ ሆኜ የምነግራችሁ ደግሞ ብቻችሁን መሆን ስትጀምሩ የተለያዩ ጥቅሞችን ማየት ትጀምራላችሁ። አንደኛ ላይ ራሳችሁን ማየት ትጀምራላችሁ። እኔ ማን ነኝ የሚለውን ጥያቄ በዛ ውስጥ መመለስ ትጀምራላችሁ። ሁለተኛ ደግሞ የራሳችሁን ጥያቄ ማየት ትጀምራላችሁ። የራሳችሁን ጥያቄ ደግሞ አወቃችሁት ማለት ለዛ መልስ ለመስጠት የተለያዩ ቦታ ላይ ትገባላችሁ። ሪሰርች ማድረግ ትጀምራላችሁ። ማንበብ ትጀምራላችሁ። የዛኔ የተለያዩ ጥቅሞችን ማየት ትጀምራላችሁ። እንግዲህ ብቻችሁን መሆን መለማመድ አለባችሁ ስላችሁ ጊዜያችሁን በፊልምና በቀልድ አሳልፉ ማለት ሳይሆን የራሳችሁን ጥያቄ እንድትመልሱ የሚረዳችሁ ነገር ነው። አራተኛ ደግሞ ታይም ማኔጅመንት ነው። እንደሚባለው ከሆነ this is the most powerful in the world ይላሉ። እኔ ግን ቁጭ ብዬ ሳስበው ይሄ ነገር እውነት ነው ብዬ ነው የምቀበለው። ምክንያቱም ብዙ ነገሮችን በህይወት ላይ ማምጣት ትችላለህ፣ ነገር ግን ያለፈውን ሰዓትን መመለስ እንደማትችል እርግጠኛ ሆኜ እነግርሃለሁ። በዚህ ቶፒክ ዙሪያ የተለያዩ ቪዲዮዎችን አይቻለሁ፣ ነገር ግን በደንብ የተሰራ ኢትዮጵያ ውስጥ የለም። ነገር ግን በውጫዊ ሀገር የተለያዩ በደንብ የተበራራ ቪዲዮ ተሰርቷል። ስለዚህ ሚስ ልታደርጉት የማይገባው ታይማችሁ እንደሆነ እነግራችኋለሁ። እነዚህ የነገርኳችሁን 4 ፖይንቶች በጣም ፓወርፉል ናቸው ብዬ አስባለሁ። አሁን ደግሞ መስት ልታነቡ የሚገባችሁን 3 መጽሐፎች ልንገራችሁ። አንደኛ ላይ አቶሚክ ሃቢት ነው። ሁለተኛ ደግሞ ቲንክ ኤንድ ግሮ ሪች፣ ሶስተኛ ደግሞ ሪች ዳድ ፑር ዳድ የሚለው መጽሐፍ ማንበብ አለባችሁ። እነዚህ 3ቱ መጽሐፎች በሃርድዌርም በሶፍትዌርም ማግኘት ትችላላችሁ። አይ ሆፕ ጠቃሚ ቪዲዮ እንደሆነ አልጠራጠርም። ያልገባችሁ ነገር ካለ በኮመንት ላይ መጻፍ ትችላላችሁ። እንዲሁም ደግሞ የምትፈልጉት ቪዲዮ ካለ ኮመንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።